ናችሁ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ትንሽ ጠፋ ብዬ ነበር። ለማንኛውም ግን ያው አዲስ ቪዲዮ ይዤ መጥቻለሁ ማለት ነው። ቪዲዮ እንግዲህ ለእናንተ እንደሚጠቅማችሁ አልጠራጠርም። እንግዲህ ብዙ ጊዜ እንደምናውቀው በስልካችን ብቻ በጣም አሪፍና ቆንጆ የሆነ ቪዲዮ መስራት እንደምንችል ሁላችንም እናውቃለን። ብዙ ውድ የሆኑ ወይም ደግሞ ለግዠሪየስ የሆኑ ካሜራዎችን መግዛት ሳይጠበቅ ምናምን አሪፍ አፕሊኬሽኖችን መስራት ተጠቅመን ቆንጆ ቪዲዮ መስራት እንችላለን። ይሄን ይታወቃል ብዙዎቹ የሚሉትም ስለሆነ ማለት ነው። ለዚህ ምሳሌ ደግሞ እኔ ዛሬ የምሰራው ቪዲዮ በስልክ ብቻ ተጠቅሜ ስለሆነ እንዴት እንደሆነ ለእናንተ አሪፍ ተሞክሮ ይሆናል ማለት ነው። እሱን ቪዲዮ በደንብ ተከታተሉት። ከዛ በተረፈ ግን አፕሊኬሽኑ ምንድነው? ካፕከት ነው የሚባለው። ካፕከት እንደምታውቁት እንግዲህ ከመጀመሪያ ጀምሮ አፕዴት እየሆነ አሁን 2025 ላይ ደግሞ አሪፍ ፊቸሮችን ጨምሮ መጥቷል ማለት ነው። እንግዲህ ካፕከትን ሁላችን እናውቀዋለን። በእርግጥ ግን ቪዲዮ እንዴት ነው ኤዲት የምናደርግበት አሪፍ ቪዲዮ እንዴት ነው የምንሰራበት የሚለውን ዲቴል የሆነ ነገር ምናልባት ለአብዛኞቻችን ግልጽ ላይሆን ይችላል። ነገር ግን በዚህ እኔ በምሰራው ቪዲዮ ማለት ነው አሪፍና ግልጽ በሆነ መልኩ እሰራላችኋለሁ። ሙሉ ቪዲዮውን መከታተላችሁን አትርሱ። በዛ በኩል ደግሞ እንደገና ሳብስክራይብ እና ኮሜንት ማድረጋችሁን አትርሱ። ይህ አቤል በፍቅሩ ቲዩብ ነው። ሳብስክራይብ ማድረጋችሁን በድጋሚ አትርሱ። አመሰግናለሁ። ቀጥታ ወደ ቪዲዮ ወስዳችኋለሁ። ይመቻችሁ። ሰላም። እሺ እንግዲህ ወደ ቪዲዮ እንሄዳለን ማለት ነው። እንግዲህ እንደዚህ ከገባን በኋላ ምናልባት ስልካችሁ ላይ ካፕከትን ሳታወርዱ ከቆያችሁ ፕላይ ስቶር ወይም አፕ ስቶር ላይ እንደዚህ ካወረዳችሁ በኋላ ዳይሬክት እንደዚህ ትገባላችሁ ማለት ነው። እንደዚህ ከገባችሁ በኋላ እንደምታዩት እኛ እንደ አዲስ ስለሆነ የምንጀምረው ኒው ፕሮጀክት ብለን እንገባለን ማለት ነው። እንደዚህ ከገባን በኋላ ኤዲት የምናደርገውን ቪዲዮ ወይም ደግሞ ከበፊት የቀረጽነውን ቪዲዮ እንደዚህ እንፈልግና ለምሳሌ ይሄን እኔ አሁን እንደዚህ እናስገባለን ማለት ነው። ከዛ ምንድነው የምንለው አድን እንለዋለን። ቪዲዮ በዚህ መልኩ ገባ ማለት ነው። መጀመሪያ እንግዲህ ይሄን ቪዲዮ ለምንድነው የምንጠቀመው የሚለውን ማሰብ መቻል አለብን። ለምሳሌ አሁን ይሄ ቪዲዮ ለዩቲዩብ ነው ለቲክቶክ ነው ምናምን የሚለው ምክንያቱም አስፔክት ሬሾ አላቸው የራሳቸው ሳይዝ ማለት ነው። ሳይዛቸው የተለያየ ስለሆነ ለቲክቶክ ሌላ ነው፣ ለዩቲዩብ ሌላ ነው፣ እንዲሁ ደግሞ ለኢንስታግራም ሌላ ነው ማለት ነው። ስለዚህ አሁን እኛ ለዩቲዩብ ነው የምንጠቀመው። ስለዚህ እንደዚህ እች ማለት ናት አስፔክት ሬሾ አለች። ስለዚህ አስፔክት ሬሾ እንደዚህ ሴሌክት እናደርግና እንደምታዩት ለቲክቶክ 9:16 ነው፣ ለዩቲዩብ ደግሞ 16 በ9 ነው። ሬሾ ለአረግን ለዩቲዩብ ስለሆነ የምንፈልገው ቪዲዮን እንደዚህ ካረግን በኋላ የመጀመሪያው ስራችን እንግዲህ ቪዲዮ ኤዲቲንግ ማለት አብዛኛው ፐርሰንት እንደሚታወቀው ከት ነው ወይም ደግሞ መቆራረጥ ስራ ስለሆነ አሁን ይህን ቪዲዮ መጀመሪያ እስከ ተወሰነ ሴክሽን ልቆርጥ ፈልጊያለሁ። ስለዚህ ሴሌክት ስናደርገው እንደምታዩት ከዚች ጋር እቺ ስፕሊት የምትለዋለች ሴሌክት ካረግን በኋላ ስፕሊት ነው የምንለው ማለት ነው። ከዛ የማንፈልገውን ፓርት ደግሞ ሴሌክት አድርገን ያው ራሱን የቻለ ሴክሽን እስከማትፈልጉ ድረስ ለምሳሌ እኔ አሁን እስከዚህ ድረስ አሁን በድጋሚ ሴሌክት አረግና ስፕሊት እለዋለሁ ማለት ነው። ካረኩ በኋላ የማልፈልገውን ፓርት መሀሏን ነካ አረጋታለሁ በድጋሚ። ከዛ ምንድነው ምላት ዲሊት እላታለሁ። ጨረስኩ ማለት ነው። ቀጣይ ደግሞ አሁን የማልፈልገው ፓርት ለምሳሌ እስከዚህ ድረስ አልፈልገውም። ስለዚህ ምን አረጋለሁ አሁንም ሴሌክት አረግና ስፕሊት በድጋሚ እላታለሁ። ከዛ ሴሌክት አረግና እንደገና እንደዚህ ነካ አርጌ ዲሊት እላለሁ። አሁንም እስከዚህ ድረስ ሴሌክት አረጋለሁ ስፕሊት እላለሁ። አሁንም ሴሌክት አርጌ ስፕሊት እላለሁ። እችኛይቱንም አልፈልጋትም አወጣዋት ማለት ነው። በድጋሚ እችንም ሴሌክት አርጌ ስፕሊት ከዛ እችኛይቱንም ነክቼ ስፕሊት አረግና እንደዚህ እችን ዲሌት ብዬ አወጣለሁ ማለት ነው። ስለዚህ አሁን ወደ 4 ነው 5 የሚሆን ሴክሽን እንደዚህ ደስ እንዳላችሁ እናንተ የማትፈልጉትን ፓርት እንደዚህ እየቆራረጣችሁ ካስተካከላችሁ በኋላ ኢንትሮ እንዲኖረው ወይም ደግሞ የመግቢያ እንዲኖረው ፈለኩ ማለት ነው። ስለዚህ ላይ ካልነ በኋላ ኢንትሮ እንዲሆንልን የምንፈልገውን ቪዲዮ ገብተን ሴሌክት እናደርጋለን። ለምሳሌ እኔችን ስለሆነ የምፈልጋት ኢንትሮ እንድትሆንልኝ የኔን የዩቲዩብ ስም ምናምን ስለያዘ ማለት ነው እሱን ይዝና አስገባለሁ ማለት ነው። ስለዚህ እንደዚህ እናደርጋለን ማለት ነው። አሁን ይሄ ቪዲዮ ግን ፊት አያደርግም ማለት ቪዲዮን ግማሹን ስላሳየ እንደዚህ በእጃችን ይሄ ቀላል ነገር ስለሆነ በእጃችን ሙሉ በሙሉ እንዲሸፍንልን ነው የፈለግነው ማለት ነው። ስለዚህ ሳብ አድርገን እንዲሸፍንልን ማድረግ ማለት ነው። አሁን ይሄ ኢንትሮ ሆነልኝ ማለት ነው ለኔ ለመግቢያ። ከዛ በኋላ
እስከዚች ግን እንዲቆረጥ ፈልጋለሁ። እስከዚህ ነው ኢንትሮ እንዲኖረው የፈለኩት ማለት ነው። ስለዚህ በድጋሚ ቅድም እንዳደረግ ነው እችን ስፕሊት እናደርጋለን እንደ ትራንዚሽን በኋላ ስለምንጠቀም ማለት ነው። ትራንዚሽን ምን እንደሆነ በኋላ ስለምናይ አሳያችኋለሁ ሙሉውን። እዛ በኋላ እንደዚህ ያደረግን አሁን ኢንትሮ አለው ማለት ነው። መግቢያ እንደዚህ እያወራን መጀመሪያ መግቢያ አድ ኦቨር ላይ አረግን ማለት ነው። ስለዚህ ከዚህ በኋላ አድ ኦቨር ላይ ትራንዚሽን እናስገባለን ማለት ነው። ስለዚህ ከዚች ላይ ምን እናደርጋለን? እችን ነካና ትራንዚሽን አለች እችን። ስለዚህ ሳውንዱ የትኛው ይሆን? ትራንዚሽን ሲሆን የሆነ ሳውንድ እንዲኖረው እንፈልጋለን። ስለዚህ ይሄን ሞክረው እስኪ የሚለውን እንየው። ይሄ ድምጽ ቢሆን አሪፍ ነው የትራንዚሽኑ እንደዚህ ማለት ነው። ስለዚህ ነገር ግን ምን አስፈልገዋል ደግሞ ሌላ ኢፌክት እንደዚህ ሴሌክት እናደርጋለን። አሁን ትራንዚሽኑ ሲያልፍ በዚህኛው ላይት ኢፌክት ይሆንልኝ የሚለው ነው ማለት ነው። ለምሳሌ ላይት ኢፌክት በዚህኛው ማድረግ እንችላለን። ስለዚህ አሁን ትራንዚሽኑ ይሄን ይመስላል። ስለዚህ አሁን ቪዲዮችን ቆረጥን፣ ያልፈለግነውን ፓርት ቆረጥን፣ ኢንትሮ አስገባን፣ እዛ ትራንዚሽን አስገባን፣ ትራንዚሽን ኢፌክት አስገባን፣ ላይት ኢፌክት ማለት ነው። ከዛ ቪዲዮችን ምን አይደል አሁን ምን እናደርጋለን? የምንፈልገውን ጽሁፍ ማስገባት እንችላለን ማለት ነው። ጽሁፍ ለምሳሌ ጽሁፉ የምንፈልገውን ፕሊዝ ሳብስክራይብ ወይም ደግሞ ሳብስክሪፕሽን በተን ለምሳሌ መጨረሻ ላይ ስለሚገባ ስለዚህ ሳብስክሪፕሽን በተን እንዴት እናስገባለን? እንደምታዩት ከዚህ ስቲከርስ ሚል አለ። ስቲከር እንገባለን። በነገራችን ላይ ከዚህ ላይ ሁለት አይነት መንገድ አለ። ሳብስክሪፕሽን በተን ምናልባትም ግሪን ስክሪን ይባላል። ራሱ ኖርማል ዳውንሎድ ታረጉና ቀጥታ መጣችሁ እዚህ ላይ አታች ማድረግ ትችላላችሁ። ነገር ግን አሁን እኔ ምንድነው የምፈልገው እዚህ ጋር ከዚህ ጋር እናንተ ሰርታችሁ እንድታስገቡት ነው፣ አሪፍ ስለሆነ ማለት ነው። እሱን ላደርግ ነው ያሰብኩት። ስለዚህ ምን እናደርጋለን? ከዚህ ስቲከር እንደምታዩት እንፈልጋለን። እንደዚህ ብዙ ስቲከር ታይፖች አሉ። እሺ ሳብስክሪፕሽን በተን አሁን ለምሳሌ እችል ላርጋት። ካረኩ በኋላ የፈለኩትን ቦታ ሳብሳብ ያረኩ ማስተካከል ነው። እዚህ እንደዚህ ካረግን በኋላ እችን መውሰድ ፈለኩ። እዚች ጋር እናረጋለን። ከዛ ኦኬ እንላለን። እነካለን ትንሽ ሳብ እናርጋት። ትኛይቱንም እንደዚሁ ትንሽ ሳብ አርገን እዚች ጋር። ስለዚህ አሁን እንደዚህ ነገር ግን አሁን ምን ያስፈልጋታል? ከዚህ ጋር ከስቲከር ደግሞ እሺ እንደዚህ ካረግን በኋላ ሳውንድ ያስፈልጋታል። ስቲንግ የምትላለች እሷንን ማስገባ። ስለዚህ ደውሉን አሰማች ማለት ነው። አሁን ለምሳሌ እንደዚህ እያወራን ቀጥታ እንደዚህ እያወራን ይሄው እንደዚህ እናደርጋለን ማለት ነው። መጨረሻ ላይ ምንድነው የምናደርገው? እንግዲህ ታንኪዩ ጽሁፍ ስላለ እሱንን ነገር ለምሳሌ አስገባት አይላብዩ ነገር ማለት ነው። እንደዚህ መጨረሻው ይሄን ይመስላል። እናንተ ከወደዳችሁ ላይክ እና ሰብስክራይብ አድርጉኝ። አመሰግናለሁ።